ነገሮች ላይ ፐርሰናል አታድርጉት። ጀስት ቀላሉ መንገድ እሱ ነው። ከዚህ ስህተት ምን መማር ይችላል? ጀስት አይ ዶንት ኒድ ኤኒዋን። ሰው ሁኑ። መጀመሪያ ታላቅነት መማር ይጠይቃል ወይም እድገት ይጠይቃል። እድገት ደግሞ መማር ይጠይቃል። መማር በጣም ነፃና ክፍት ሆኖ መማር ይጠብቃል እና ይሄን ደግሞ የምናገኘው ደግሞ ሰዋዊ ከመሆን ነው። የምንማረው ትክክል ከሆነ ነገር ብቻ አይደለም። በጣም ቀላል በሆነ መንገድ ከስህተት መማር ይቻላል። ብዙ ሰዎች ስህተቶቻችሁን ሲነግሯችሁ ትክክል እንደሆናችሁ እየተሰማችሁ ከሆነ ወይም የሆነ ጥፋት አጥፍታችሁ ይቅርታ ለማለት እየተቸገራችሁ እየተናነቃችሁ ከሆነ ባልተገባ መንገድ ውስጥ ራሳችሁን እኔ ብቻ ነኝ ልበቃ የምችለው እኔ ሁሉንም አውቀዋለሁ አይነት ስሜት ከሆነ እየተሰማችሁ ያለው በጣም ሳይለንት በሆነ መንገድ ኢጎ ውስጣችሁ አለ ማለት ነው። በጣም ብዙ ሰው ኢጎ እንደ እብሪት ይመስሏል። አሮጋንስ ብቻ አይደለም። ኢጎ ማለት እኔ ማለት ነው። ብዙ አነቃቂ ንግግር ተናጋሪዎች በራሳቸው አገላለጽ እናንተ ራሳችሁን ሁኑ completely ignore anyone and just focus ራሳችሁ ላይ ብቻ አድርጉ ብለው ሲሉ የአብዛኞቹ ሰዎች አረዳድ ምን እየሆነ ይመጣል መሰላችሁ? እኔ ብቻዬን እበቃለሁ፣ እኔ ሁሉንም አውቀዋለሁ፣ እኔ ለራሴ ሁሉንም ነገር በቃ just I don't need anyone አይነት ስሜት ይመጣል ማለት ነው። which is ego silently developed እየሆነ ይመጣል ማለት ነው። so ኢጎን በምን አይነት መንገድ ማስተካከል ይቻላል? በጣም ቀላል በሆነ መንገድ ከስህተቶች ከጥፋቶች ምን መማር ይችላል ብላችሁ አስቡ። ከነዚህ ጥፋቶች ራሳቸውን ተወቃሽ ከማድረግ አይነት ስነ ልቦና ወጣችሁ just being on natural state ላይ ሆኑ። natural state ላይ just be a human being ሰው ሁኑ። መጀመሪያ ለመማር ዝግጁ ሁኑ። በጣም ዝቅ ብላችሁ ራሳችሁን ለመማር ክፍት አድርጋችሁ ነፃ አድርጋችሁ ተቀመጡ። ነገሮች ላይ ፐርሰናል አታድርጉት። ከዚህ ስህተት ምን መማር ይችላል? even if በጣም ስህተት የሆነ ነገር እንኳን ቢያጋጥማችሁ ከዛ ስህተት ልትማሩ የምትችሉትን ነገር ማውጣት በጣም ቀላሉ መንገድ ነው። ቀላሉ መንገድ እሱ ነው።